ለምሳሌ አንቺ ስንት ፎሎወር አለሽ? በደንብ አይቼው አላውቅም። ትንሽ እሺ 20 ሺህ እንበል በትንሹ 20 ሺህ 30 ሺህ ሰው ፎሎወር ቢኖርሽ ከዛ መሃል መርጠሽ ፎሎ የምታረጊው 2 ሺህ 1 ሺህ ሰው ሊሆን ይችላል። ከዛ መሃል ደግሞ ኬር አድርገሽ ላይቭ አብረሽ የምትገቢው 100 ሰው 50 ሰው ሊሆን ይችላል። ከዛ መሃል ደግሞ ከላይቭም አልፎ ደግሞ ጊዜ ሰተሽ የምታወሪው ሰው ደግሞ 10 ምናምን ሊሆን ይችላል። ከ10ሩ ደግሞ መርጠሽ ነው የዴቲንግ ቶኪንግ ስቴጅ ላይ የምትገቢው ፊልተር ተደርጎ እና የሆነ ሰው ላይ ኢንተረስትድ አልሆንኩም ማለት አትችይም። ቶኪንግ ስቴጅ ላይ ከደረስሽ ራሱ ሴት ስለሆንሽ ወንድ ስትሆኚ ለማንም ሰው ታረጊያለሽ። ገብቶሻል? ሴቶች ግን እንደዛ አይሰራም። መርጠሽ የምታረጊው ቶኪንግ ስቴጅ ላይ አንድን ሰው የምታስገቢው ራሱ ከብዙ ሰዎች ነው እና ያ ሰውዬ ላይ ተመችቶሽ የሆነ ነገር ኢንተረስትድ ሆነሽ ነው። የዛ ሰውዬ ወሬ አልፎ ምን ላይ ደረሰ? ዴት በአካል መገናኘት ላይ። በአካል መገናኘትም አልፎ ከአንድ ቀን ሌላ ሁለተኛ ቀን ተሰጥቶታል፣ ከሁለተኛ ቀን ሌላ ሶስተኛ ቀን ተሰጥቶታል። ያ ሰውዬ ተመችቶሻል ማለት ነው። ኮምፈርታብል ነሽ። መቼም ለእህትነት አይፈልግሽም ያ ሰውዬ ታውቂዋለሽ። የምታወሩበት ወይ ፍለርት የምታረጉበት ወይ ከዛ ሰውዬ ማትወጁ ባህሪ እኮ ሊኖር ይችላል። ያ ማለት ግን ያን ሰውዬ እስካውቀው ድረስ ለሌላም ሰው እድሉን እሰጣለሁ ብሎ ማሰብ እንደኔ ቀሽምነት ነው። ገብቶሻል? በአንዴ ለሁለት ሰው ለሶስት ሰው ሁለት ሰው ሶስት ሰው ልወቅ ተብሎ 4 ዴት 5 ዴት አይደረስም። ለሁለት ሰው እኩል ቻንስ እየተሰጠ ገብቶሻል? እኔ አውት ኦፍ ኖዌር አሁን እዚህ ጋር መተሽ ቤትዬ እንዲ ምናምን እያልኩኝ ከኔ ጋር ብቻ ጌም ተጮች አልልም። ከናውም ጋር ከአቤል ጋር ከማንም ጋር ካገኘሽው ጋር ልትጮች ትችላለሽ። ከዛ ውስጥ ግን አልፎ ቶኪንግ ስቴጅ ፍለርት ማድረግ አልፎ በአካል መገናኘት በአካል እኮ ጊዜሽን እየሰጠሽው ነው። 3 4ኛ ላይ ደርሰሽ ከዛም በኋላ ግን ከሱ እኩል ሌላ ሰው ካለ ሌላም ሰው እዛ ስቴጅ ላይ ከደረሰ ችግር አለብሽ ማለት ነው። I see what you're saying. ያ አሁን እኔ እንደዚህ አይነት ሴት ብትሆኚ መብትሽ እኮ ነው። እዛ ደረጃ ማድረስ እኮ ኢቨን ባለትዳር ሆነሽ እኮ መዘሞት እኮ መብትሽ እኮ ነው። ግን ይሄ እኔን 3ኛ 4ኛ ዴት ላይ ደርሰን ከዚህ ሁሉ ፊልተር አውት አርገሽ እኔን 3ኛ 4ኛ ዴት ላይ አርገሽኝ ሌላም ሰው 3ኛ 4ኛ ዴት ላይ ከደረሰ ነገ ባገባሽ ነገር ነው እንደርስ ራሱ ያ አሁን እኔ ከቶኪንግ ስቴጅ አልፈን ዴት ማድረግ ጀምረን እየተገናኘን 5ኛ ቀናችን ላይ ለሌላ ሰው ዴት ማድረግ አትበለው። ቶኪንግ ስቴጅ ነው የሚባለው። ዴት መውጣትም ቶኪንግ ስቴጅ ነው እያልኩ ያለሁት። ዴት ማድረግ ማለት ቦይፍሬንድ እና ገርልፍሬንድ መሆን ነው። that's what's dating። ዴት ማለት ቶኪንግ ስቴጅ አይደለም። አስረዶሽ እኮ ዴት ላይ የምትደርሺው ከብዙ ሰው ፊልተር አውት አድርገሽው ነው። ስለዚህ ለዛ ሰውዬ የሆነ ቦታ ሰጥተሽዋል ማለት ነው። yes የሆነ ቦታ ሰጠው። ግን አንተ 4 ዴት 5 ዴት እሺ ለሴ 2 ወር ሙሉ አንተን እያወራው ሰውየው ንቅንቅ ማትል ከሆነ ኤክስክሉሲቭ እንሁን በቃ ሌላ ሰው አልፈልግም አንቺ ብቻ ነው የምፈልገው be my girlfriend እማትለኝ ከሆነ I'm wasting my time ካንተ ጋር። ምክንያቱም አንተ ቺል ያረክ ነው። you don't like me enough to make me your girlfriend። አልተመቸውም፣ ያን ያክል አልተመቸውህም ማለት ነው። ከሱ ካልመጣ ይሄ ኤክስክሉሲቭ የምትይው ነገር of course I'm not going to ask you out። አንቺ ፍቅረኛዬ ነሽ አንቺን ካልሳመሽ የሆነ ሙቭ ካላረገ አብራችሁ ብዙ ነገር ማታሳልፉ ከሆነ ምን መሰለሽ የሚደረገው ታስብ አንተ ትዘገያለህ መሰለኝ። exactly ትዘገያለህ። አዎ በግልጽ ነግረሽው ነው ወደ ሌላ ሰው ጋር መሄድ ያለብሽ እንጂ አይ እሱ እስኪ ነግረኝ ከሌላ ሰው ጋር ፍለርት ላርጋ አይባልም። you know ምን እንደምልህ ማለት ነው። እኔ ይሄ የተደባበቀ ነገር አይመቸኝም። ግን I'll tell you ሳይ ትዘገያለህ። either you don't like me enough or ደግሞ ወይ ሌላ ነገር ነው የምትፈልገው or you're not serious enough ወይ ደግሞ ልክ ነው ሪሌሽንሺፕ ውስጥ ለመግባት ታይሙ አይደለም ላንተ። so I'm talking to other people so ያንቺ አባባል step up your game. that's what I'm going to tell you. step up your game። ግልጽ መናገር ልክ እኮ ነው። አሁን እኔና አንቺ እያወራን ያለ ነው ስለ ፖስት እኮ ነው። ቀጥታ ስለዚህኛው ፖስት እኮ ነው ስለ ዳይሬክት ስለዚህ ስለ ሼር ስለ exactly she's single because boyfriend የላትም እቺ ሴት። anybody that doesn't have a boyfriend or a girlfriend is single። አንተ ቴክስት ላረክልኝ እኔ ሲንግል አይደለም። ቆይ ስሚኝ፣ አማርኛ ሁለተኛ ቋንቋሽ ሊሆን ስለሚችል ላብራራልሽ ምን እንደሚል ጽሁፉ። by the way አለች። by the way ማለት በአማርኛ ምን ማለት ነው? በነገራችን ላይ ቺቲንግ ለባለ ትዳሮች ነው።
ቺቲንግ ለባለ ትዳሮች ነው ማለት አንደኛ መዘሞት፣ ቺቲንግ ዳይሬክት ወርዱ መዘሞት ማለት ነው። መወስለት ማለት መዘሞት ደግሞ አንድ ሰው ጋር መተኛት ነው። አዎ መወስለት ደግሞ ያየም የተመኘም አመነዘረ ነው። እሺ ስለዚህ ሌላ ሰው ማየትም መመኘትም ገብቶሻል? እንደዛ ምናምን ለባለ ትዳሮች ነው እንጂ ሌሎቻችን ዴት እያደረግን ላለ ነው ወይ ፍቅረኛ ገርል ፍሬንድ ባልና ሚስት ለምንሆን ባልና ሚስት አልኩኝ ገና ይሄ ቶኪንግ ስቴጅ ላይ ወይ ሪሌሽንሺፕ ላይ ወይ ገርል ፍሬንድ ቦይ ፍሬንድ ወይ ፊያንሴ ላይ ያለን ሰዎች ሌላ ሰው ጋር ሄደን ብንተኛ ወይ ከሌላ ሰዎች ጋር ፍለርት ብናረግ ወይ ከሌላ ሰዎች ጋር ብናወራ አይደለም አይ አንደኛ እዚህ ጋር ምንድነው የሚባለው ለማለት የፈለገችው ነገር ገብቶሻል? ገብቶኛል። አይ ኖ ዋት ሺ ሴይንግ። ቺቲንግን ቦልድ የሚያደርገው ነገር ምንድነው? ከሌላ ሰው ጋር ሄደሽ ስትተኝ ነው። ያንን ለማለት እንደፈለገች ያስታውቃል። ከሌላ ሰው ጋር አሁን እኛ ፍቅረኛ ያለን ሰዎች ሞን ከተጻፈ ውጪ ማለት ነው። እኔ አይ ዶንት ኖ ሴትዮዋ እኔ ማላቃትም አንተም አታውቃትም። ሶ ከተጻፈ ውጪ እኛ አስዩም እያደረግን አንዴ ቤት አንቺ ውጭ ሀገር ስለምትኖር የውጭ ሀገር ካልቸር ምናምን አትክቶሽ ይሆናል። አሁን ኢትዮጵያ ውስጥ አንድ ሰው ቆይ ስሚ፣ አንድ ሰው ሞን ቺት አረገ ሲባል ምንድን ነው የምታስቢው? ቴክስት ተላላከ ነው የምታስቢው? አይምሮሽ ላይ ዳይሬክት የሚመጣው ነገር ምንድን ነው? ቤቲ አንድ ሰው ቺት አረገ ሲባል ወይ ፍቅረኛ ወይ ገርልፍሬንድ ነበረው ወይ ሚስት ነበረው፣ ከዛ ላይ ሄደ። እሱማ ነበረው እንዳንቺ አባባል እኮ ፍቅረኛ ያለውን አታካች ባለትዳር ነው ቺት የሚያደርገው እያላችሁ ነው እናንተ። ፍቅረኛ ላይ ዘ ራይት ፐርሰን ፍለጋ ነው። ፍቅረኛ ላይ ዘ ራይት ፐርሰን ፍለጋ ነው። ፍቅረኛ ነው እሱ አላስብም። እኔ አሁን ፍቅረኛ ካለኝ I will never no I get because I know what she's trying to say እንዴ አላገባሽም። ቺቲንግ ሲባል ምንድነው አይምሮሽ ለሚመጣው? ቤትዬ የኔ እናት ሌላ ሰው መመኘት፣ ሌላ ሰው ጋር ሌላ ነገር ማድረግ እና ቺቲንግ ሲባል ብዙዎቻችን ከአይምሮአችን ላይ የሚመጣው በተለይ ሀበሻ ኮሚኒቲ ላይ ቺቲንግ ሲባል ወይ አንድ ሰው ዘሞተ ሲባል ከሌላ ሰው ጋር በስልክ አወራ፣ ከሌላ ሰው ጋር በቴክስት አወራ አይደለም፣ ከሌላ ሰው ጋር ተኛ ነው የሚመጣው። መተኛቱ ነው አይምሮአችን ላይ የሚመጣው። በሀበሻ አባባል ያ ነው የሚመጣው። ልጅቷ አንድ ልታወራ ወይ ልትናገር የፈለገችው ኮሜንት ላይ ያለው ብዙ ሰው አግሪ ያደረገው ነገር ስለጠቅጠቁ ነው እንጂ ስለማውራቱ አይደለም። ማውራቱም ቢሆን ደግሞ ፕሮፐር አይደለም። እንኳን ጠቅጠቁ እያልኩ ነው። እኔ ለአንቺ ቤትዬ ከአንቺ ጋር መሆን ፈልጋለሁ ዴት እናርግ ብዬሽ አንቺን ይዤሽ ከወጣው በኋላ ሌላ ሴት ጋርም ፍለርት ማድረግ ከሆነ ማወራ ከሆነ ቺት እያደረኩ ነው። ሞን አሁን ይሄ እንደዚህ አይነት ኮንቨርሴሽን ምን ይባላል? I agree to disagree because ችግሩ ምንድነው? አንተ ያልከኝን yes አንተ ያልከኝን ካልረዳ ቀርቻ አይደለም። የወንዶችን ፖቭ ማየት አትችይም። እኔ ግን it's not about POV no ስለ ሴቶች ስለ ወንዶች POV ምናምን አይደለም። because ኮሜንት ላይ ያሉ ከኔ ጋር የሚስማሙ ወንዶች አሉ። ግን የኔና ያንተ የዴቲንግ ዴፊኒሽን የተለያየ ነው። because እኔ ቶኪንግ ስቴጅ ነው የማስበው ለአንተ ዴቲንግ ነው። so that's where the problem is ሳንረዳዳ ቀርተን ወይ አይደለም። የዴት ወርዱን ስላላወቅን ነው ዴት ማለት ምን ማለት እንደሆነ ምንረዳበት ወይ አንቺ ከምታሳልፊ ወይ ደግሞ ዴት ቱ ዴይ ከዴት ቱ ዴይ አክቲቪቲሽ ወይ ካለሽበት ካንትሪ ዴት ማለት እንደ ኖርማል ነገር ስለሚቆጠር ነው። እኔ በማምንበት ወይ ደግሞ አንደርስታንድ በማረገው ቤት እኔና አንቺ ዴት እናርግ ካልኩኝ ቤት እኔና አንቺ ሌላ ነገር እንጀምር፣ ሪሌሽንሺፓችን አንድ ነገር ከፍ ይበል እንጂ ጓደኛሽ ሆኜ ቤት መቼ ነው የምንገናኘው? ነገ እንገናኝ እንጂ ምናምን ነው እንጂ የምልሽ እንጂ ቤት ነገ ዴት እንውጣ ስልሽ አንድ ስቴፕ ከፍ እያልኩ ነው። አንድ ስቴፕ ከፍ አልክ ማለት እኔ ግዴታ I have to be loyal to you ሌላ ሰው ማውራታችሁም ነው። so you know ምን እንደምሆን እኔ ጋይስ ካለሽ ድረስ let me tell you the problem right አብዛኛው ወንዶች ችግራቸው ምንድነው? ኢንሴኪዩር የሆኑ ወንዶች ችግራቸው ምንድነው? they don't like competition ምክንያቱም
ኢንሴኩሪቲ አይደለም። ለምንድን ነው እኔ ኮምፒት ማድረግ ከሌላ ሰው ጋር? ቆይ ስለ ኮምፒቲሽን Why are you scared of competition? አይደለም። If you're confident, why are you scared of competition? ቆይ ያ ስለ ኮምፒቲሽን እናውራ ቤት። Okay, let's do it. I'm down. Okay. ያ No, this is interesting topic because I want to say. ለምንድን ነው ለምወዳት ሰው ኮምፒት ማድረግ? Because አንተ ብቻ አይደለም የምትወዳት። She's attractive. You're not the only person interested in her. አንተ ብቻ አይደለም እሷ ላይ ኢንትረስት ያለ በጣም ብዙ ሰው የሚመኛት ሴት ነች አንተ የምትመኛት። So obviously there's going to be competition. እንሰማማ ፍቅር በኮምፒቲሽን አይፈጠርምም አይሆንምም። ስለ ፍቅር አይደለም እያወራን ያለ ነው። ስለ ሴት ማፍቀር እኮ ነው ቤት። እኔ አንቺን ስለ ማፍቀር አይደለም ስለ ማፍቀርም አይደለም። ማፍቀር ሌላ ሌቭል። በስመ አብ እያወራሁሽ ያለሁት ቤት አንቺን የኔ ስለማድረግ ነው። አንቺ አሁን ለምሳሌ ቆንጆ ነሽ፣ አሪፍ እውቀት ያለሽ ልጅ ነሽ፣ ውጭ ሀገር የምትኖሪ ነሽ። አሪፍ ለኛ አሪፍ የምንላት ብዙ ወንዶች ኢትዮጵያ ውስጥ ያሉ ወንዶች ድሪም የሚያደርጓት ሴት ነሽ። አይኖ እኮ ብዙ ፈላጊ እንዳለሽ፣ ግን ብዙ ፈላጊ ስላለሽ እኔ ከሌሎች ወንዶች ጋር ኮምፒት አድርጌ አንቺን የራሴ ማድረግ አልፈልግም። ለምንድን ነው ኮምፒት ማድረገው? እሺ ሞኒ እንዳ ኬስ ማለት ነው። ኮምፒት ማድረግ ማትፈልግ ከሆነ ደግሞ ዴት የምታረገውን ሰው if you don't want to compete for them, you know what you do? You're going to go and try to find someone that nobody wants. ያኔ ኮምፒቲሽን የለህም። ቤትዬ ሁለት አይነት ልዩነት አለው። አንቺን ከወደድኩሽ ልሞትልሽ እችላለሁ እኮ። ልሞትልሽ ግን አንቺን ስለወደድኩኝ እንጂ ከሌላ ሰው ጋር ኮምፒት ለማድረግ አይደለም። ገብቶሻል? ከሌላ ሰው ጋር ኮምፒት አድርጌ ላንቺ ልሞትልሽ ከሆነ ባጫ የሚባል ሰውዬ ኩላሊቱን ሰጥቶሻል። ስለዚህ እኔ ደግሞ ልቤን ልስጥ አይባልም። ፍቅር ላይ የለም እንደዚህ፣ አላምንበትም። ለመሰለሽ ልክ እኔ ልቤን መስጠት ያቆምኩ ጊዜ ኩላሊት የሚሰጥሽ ጋር ትሄጃለሽ። ገብቶሻል? ፍቅር በኮምፒቲሽን አይሆንም። ግን ምን አለ መሰለሽ ፍቅር ውስጥ እስከገባን ድረስ አሁን ለምሳሌ እኔ እንዴ ልበልሽ፣ አንቺ ከኔ ፍቅር ውስጥ አልገባንም እኮ እያወራን ነው ገና። እንዴ እየነገርኩሽ እኮ ነው። አንቺ እኔ ድሪም ማረጋት ሴት ነሽ። አሁን ይኸው ፍራንክሊ ስፒኪንግ ድሪም ማረጋት ሴት ነሽ እንበል። በቃ ነሽ፣ አንቺ ቆንጆ ነሽ ምናምን ሁሉም ነገር አለሽ። አንቺ የኔ ብትሆኚ እኔ እድለኛ ነው የምሆነው። ከኔ ሊግ ውጪ ነሽ ብዬ ያሰብኩኝ እንበል። ግን ዋንስ ፍቅር ላይ ስንገባ አንቺም እኔም እኩል የሆነ ፍቅር ነው እንዲኖር ማስበው እንጂ እድሜ ልኬን አዶር እያረኩኝ ቤቲ እንዲዘርባ አላረግም። ቤቲ እኮ እንዲትወጣኛለች፣ ቤቲ እኮ ብዙ ኮምፒቲሽን አለብኝ ብዬ ከሌላ ሰው ጋር ኮምፒት እያረኩኝ መቀጠል አልፈልግም። እከሌ እኮ ቢመጣ ይበላብኛል፣ እከሌ እኮ ቢመጣ ይወስድብኛል፣ እኔን ነገር እንደዚህ ባቆም እኮ ምናምን ኮምፒቲሽን አያስፈልግም። Of course, once you're boyfriend and girlfriend, you should not be competing with other people. ባልና ሚስት ስትሆን ሌላ ሰው ጋር ኮምፒት ማድረግ የለብንም። ቶኪንግ ስቴጅ ላይ ራሱ ኮምፒቲሽን አያስፈልግም። እና ኮምፒት ሳታደርግ አንተ እንዴት አድርጌ ከዛ later on I find out that you're such a piece of, you know, and then ከዛ በኋላ ደግሞ ካንተ ጋር ደግሞ ትቼ wasted my time ከዛ ደግሞ ሌላ ሰው ጋር እሱ አሁን it doesn't make sense. If you want me, no, listen. አንደኛ the person that you want, okay, እንዴት አድርጌ ላስረዳ? Do you know about luxury brands? Say I want an exclusive Dior bag, right? Let's say I want to ራሳችሁ የምታወዳደሩት ለምንድን ነው ቤቲ? እያወዳደርኩ አይደለም፣ ማወዳደር አይደለም። This is an example, okay? Metaphorically speaking. እንዴ ከቁስ ጋር ማወዳደር አሁን ባላንሲያጋ በእንሽ ባላንሲያጋ I don't like Balenciaga. I don't. Gucci, Dolce and Gabbana, Versace. እሺ ቀጥይ። No, I want you to listen to me. ከቁስ ጋር ራስን ማወዳደር አይደለም። እኔ አሁን ስለ ኤግዛምፕል እየተጠቀምኩት ነው, right? Exclusive Dior bag. ስቶር ውስጥ ስትሄድ you see it, you like it. እዛ ስቶር ውስጥ ስቶሩ ለሰይ በቀን 8 ሰዓት ተከፍቶ የሚውል ከሆነ ስቶር ውስጥ የሚመጣው ሰው በሙሉ ያየውና they like it አይደለ? ሁሉም ሰው ኢንትረስት አለው እዛ ቦርሳ ላይ። ያንን ኤክስፔንሲቭ የሆነ የሚያምር ቦርሳ ለመግዛት ሁሉም ሰው ኢንትረስት አለው አይደል? ግን at the end of the day ያንን ባግ actually ገዝቶ የሚወስደው ሰው የምር የፈለገው ሰው። እኔ አሁን ዛሬ የእውነት በፈልገው ያንን ቦርሳና I don't have the money, you know what I'm going to do? Let's say እሺ $2,000 ነው አይደል? $2,000 ከሆነ ቤቴ ሄጄ either ከባንኬ እበደራለሁ
ወይ ነገ ኤክስትራ ሽፍት ወስጄ ሰርቼ $2000 ይዤ ነገ መጣና እንደሌላው ሰው መጥቼ ማየት ኦ ማይ ጋድ አይ ላይክ ዲስ ምናምን ብሎ ስለ ቦርሳው ከማውራት ይልቅ አክቹሊ ብሬን አውጥቼ ገዝቼ ይዤው ሄዳለሁ። I wanted it, I put in effort, I spent money and I took it. So ዲፍረንሱ ይሄ ነው። ሁሉም ሰው የሚፈልገው ነገር obviously competition አለ። ማንም ሰው ሊወስደው ይችላል። ግን መጨረሻ ላይ ስራውን ሰርቶ የዛን ነገር ዋጋ ከፍሎ የሚወስደው ሰው that's going to be the owner. ተራርቼሻለሁ እኮ ቤት ግን ቦርሳው አይናገርም። ቦርሳው ባህሪ የለውም። ሄደሽ ምትከፍሊለትን ሳክሪፋይስ ከፍለሽ ተበድረሽም ከየትም አምጥተሽ $2000 ገዝተሽ ወደ ቤት ስትሄጂ ቦርሳው አያስብም። ቤት እኮ እንዲያረገችልኝ እከሌ ግን ሊበደር ነበረ። ገብቶሻላ? ቦርሳው ባለቤት የለውም። አንቺ $2000 ተበድረሽ ገዝተሽው ሌላ ሀብታም ቢል ጌትስም እኮ ሊገዛው ፈልጎ ይሆናል። ግን ቦርሳው አያስብም። አሃ ቢል ጌትስ ሊገዛኝ ፈልጎ ነበር። ቤት እንዴት ወሰደች? ቆይ የኔነት አይ ልጨርሰው ያንቺን ኤግዛምፕል። እንዴት አንድ ቤት የምትባል ልጅ ወሰደችኝ ቢል ጌትስ ቢወስደኝ ኖሮስ ምናምን አይልም። ቦርሳ ቁስ ነው ቦርሳ። ሰው ግን ስትሆኚ ቤትዬ የኮምፒቲሽን ሐሳብ ካለ እኔ ዛሬ እንደምንም ኮምፒት አድርጌ ተበድሬም አስመስዬም አንቺ የምትፈልጊውን ፐርሰናሊቲ ካሟላውልሽ በኋላና ይዤሽ ከብዙ ሰዎች ጋር ኮምፒት አድርጌ ይዤሽ ከሄድኩ በኋላ ልክ ከኔ የተሻለ ሰው እንዳለ ስታቂ no you lock it down no ቆይ ራስህን አስተካክለህ የወሰድከኝ ቀን ማለት ነው be mine ብለህ that's when እኮ ሰው እኮ engage የሚያደርገው ፕሮፖዝ የሚያደርገው በቃ ወድጄሽ I want you to be mine ማለት ነው። ለዛ ነው ብዙ ጊዜ ሴቶች የሚሸወዱት እንደዚህ አይነት ሐሳብ ያላቸው ሴቶች ብዙ ጊዜ የሚሸወዱት ለምንድን ነው? ጀስት አሁን ለምሳሌ እኔ መኪና አለኝ። መኪና የሌለው ልጅ ግን ኮምፒት ለማድረግ መኪና ከጓደኛው ተውሶ ወይ ደግሞ ከሌላ ሰው ተከራይቶ ይመጣና ያቺ ልጅ ለማጥመድ ይሞክራል ምናምን። ከዛን ኤቭሪቲንግ በዜሮ ሲባዛ ወይኔ ከከሌ ጋር በሆንኩኝ ይላሉ። የሚያስብ ፍጥረቶች ነን። የሚያስብ ፍጥረቶች እንደመሆናችን መጠን ቤት ከሌላ ሰው ጋር ኮምፒት አድርጌ አንቺን መውሰድ አልፈልግም። ለምን ታስቢያለሽ? አንቺ ለምታስቢ የኮምፒቲሽን አስተሳሰብ ካለሽ ነገ እኔ ለአንቺ መስጠት ያለብሽን ነገር ሳቆም፣ መስጠት ያለብኝን ነገር ሳቆም፣ ማብላት ካለብኝ ማብላቴን ሳቆም፣ ማጉረስ ካለብኝ ማጉረሴን ሳቆም፣ ገንዘብ መስጠት ካለብኝ ለአንቺ በጣም እንደ ሌክዠሪ ነገር ማሟላት እያሟላውልሽ የወደድሽ ልጅ እነዛን ነገሮች ሳቆም ወዲያው አይምሮሽ መሄደው የሰውዬ ፍቅሩ ቀነሰ። ለምን ታቆማለህ? ለምን ታቆማለህ እንዴ? if you were treating me good እኔን የምትንከባከበኝ ከነበረ right እኔን let's say ፍቅረኛሞች እያለን በደንብ የምትንከባከበኝ ከነበረ ስታገባኝ ለምን መንከባከብ ታቆማለህ? ስታገባኝ ለምን መንከባከብ ታቆማለህ? አንደኛ የዕለት ተዕለት ኑሮዬን ታውቂዋለሽ። እሺ የዕለት ተዕለት ኑሮ ተመሳሳይ ነበር ፍቅረኛም ያለን? አይ አይደለም። ያኔ ያለኝን በሙሉ ልሰጥሽ እችላለሁ። ከዛም ኃላፊነት የሚባል ነገር ሊኖር ይችላል። ለምሳሌ ሌትስ ሴይ እኔ ቤተሰቤ ጋር ነው የምኖረው። በወር 100,000 ብር ነው የሚከፈለኝ እንበል። ኦኬ ልክ አንቺን ሳገኝሽ ለቤተሰቤ የምሰጠውን ትቼ እናትና አባቴ ወይ ወንድሜ ከሌላ ቦታ ይሰራል ብዬ 100,000 ብሩን ሙሉን አንቺ ላይ ኢንቨስት ላደርግ እችላለሁ። ልበደር እችላለሁ። ኦኬ ይሄ ማለት እያስመሰልክ ነው። 100,000 ብር አፎርድ ማድረግ ማትችል ከሆነ ማለት ነው ያ 100,000 ብር አልሰማሽም? መጀመሪያ ያልኩሽ 100,000 ብር ደሞዝተኛ ነኝ አልኩሽ። ከቤተሰቤ ጋር ነው የምኖረው አልኩሽ። ልክ እኔና አንቺ ፈርስት ስቴጅ ላይ አንቺ ኮምፒቲሽን ውስጥ ስለከተትሽኝ ከሌላ ሰው እኩል ኮምፒት ለማድረግ በዛች ባለኝ በደሞዜ 100,000 ብሩን ሙሉ አንቺ ላይ ኢንቨስት አደረኩኝ እንበል። ራሴን ከቤተሰብ ጋር ምግብ እየበላው ገብቶሻላ? ብዙ ወንድም የሚያደርገው እንደዛ ነው። ኮምፒቲሽን ውስጥ ሲገባ እሷን በራይድ ሸኝቶ ከዛም በሩጫ ነው፣ በራይድ አይመለስም ወደ ቤቱ። ገብቶሻላ? ለእሷ የሚያስፈልጋትን ሙሉ ያደርግና ከዛን ግን አንቺ እኔን እየወደድሽኝ ስመጪ ከዛን አብረን መኖር ስንጀምር ከቤተሰብ ወጥቼ ያኔ ቤተሰብ ቶለሬት አድርጎኝ አብሮ የሚያኖረኝ ሰውዬ የ100,000 ብር ደሞዝተኛ ከሆንኩኝ ከአንቺ ጋር ስኖር ደግሞ አብሬ ምን አደርጋለሁ? የ30,000 ብር የ40,000 ብር ስንት ቀረ? 60,000 ብር። ከዛም በኋላ የምትበይውን ነገር ደግሞ ድሮ ቤተሰብ ጋር ነው የምትበይው። ሁሌ የኔን እጅ አትጠብቂም። አሁን የምትበይው ነገር ስላለ የምትበይው ምናምን ስናረግ ሌትስ ሴይ 20,000 ብር ወይ 30,000 ብር ቀረንበል። ከዛን እንዴት ነው እንደ ድሮ ሌክዠሪ ነገር 100,000 ብሩን ኢንቨስት ማድረገውን ድጋሚ አምጥቼ ማድረግልሽ? የለም ገንዘቡ መጀመሪያ የራስህን ኃላፊነት ሳትወጣ ለኔ 100,000 ብርህን መስጠት የለብህም። ይሄ አሁን it's very stupid
ለዛ እኮ ነው የምልሽ ስቱፒድ ነው የምልሽ እኮ ለዛ እኮ ነው ኮምፒቲሽኑ ስለከተትሽኝ ነው መስጠት የለብህም ብዙ ጊዜ እኔ አልሰጥሽም አሁንም ቢሆን እኮ ለማንም ሴት አልሰጥም that's called ማለት ነው selling a dream ማለት ወደፊትም ብታገቢኝ ይሄን ያክል ነው የምሰጥሽ እንደዚህ ነው መንከባከብሽ የውሸት illusion ትሰጣትና when she finds out the truth of course she's going to go እያልኩሽ ያለሁት ኤግዛምፕል ነው እየሰጠሁሽ እኔ እንደዚህ አይነት ወንድ አይደለም እያልኩሽ እኮ ነው ኮምፒቲሽን ውስጥ የሚገባ ወንድ ግን ያንን ነው የሚያደርገው እኔ አሁን ለምሳሌ እንዴት ልበልሽ አንቺ አሜሪካ ነው የምትኖሪው በወር $2000 $3000 ማጥፋት ላንቺ ኖርማል ሊሆን ይችላል ገብቶሻል እኔ በወር $3000 ማግኘት አያቅተኝም አሁን $2000 በወር መስራት አያቅተኝም ግን ቤቲ አሜሪካ ነው የምትኖረው ብዙ ኮምፒቲሽን አለብኝ ብዬ $2000 ከሌላ ሰው ጋር ተወዳድሬ አላጠፋብሽም ወንዶችም እንደዛ ማድረግ የለባቸውም ነው የምለው ቤት አሜሪካ ነው የምትኖረው እኔ ላይ ከተመቸሽ የኔ ነገር ከተመቸሽ አብረሽኝ ትቀጥያለሽ ካልሆነ ግን ኮምፒቲሽን ከሌላ ሰው ጋር አልፎካከርም ወንድ ሁሉ እንደዛ ነው ማሰብ ያለበት በቃ ቤቲ የ$2000 እንትን ባላንሲያጋ ቦርሳ መግዛት ፈለገች በራስሽ ብር ግዢ አይመለከተኝም እኔ እኮ እሱ እኮ የኮምፒቲሽን መኖሩ ችግር ሳይሆን ማስመሰል የመፈለጉ ከኢንሴኩሪቲ የመጣ ማስመሰል የመፈለግ ችግር ነው ያስተሳሰብ ችግር ነው አንድ ወንድ it is insecure ካልሆንክ ማለት ነው insecure ካልሆንክ ሞን listen to me እኔ ሰማው ካለ insecure ካልሆንክ እቺ ልጅ obviously $3000 ሊሰጣት የሚችል ወንድ አለ እኔ ግን አፎርድ ማድረግ የምችለው let's say $500 ነው አንተ አፎርድ ማድረግ የምችለው ለኔ ኦፈር ማድረግ ያለብህ ያቅምህን ያክል ነው እንጂ ከሌላ ሰው ኮምፒቲሽን ስላለ ብለህ $3000 ኦፈር ማድረግ ከተበደረ ማድረግ ሻ ኮምፒቲሽን ውስጥ መግባት አለብኝ ራስሽ እንደ ፕራይዝ ቆጠርሽ ቤትዬ ያንቺ ችግርሽ ምንድነው ኖ I am ምትጁ ሰው ኖ yes no because ለምን እንደሆነ ታውቃለህ እኔ ሪሌሽንሺፕ ውስጥ በገባ አንደኛ ኢንሴኩር የሆነ ሰው ጋር ሪሌሽንሺፕ ውስጥ አልገባም never in my life because ያ ሰውዬ ኮንፊደንት ቢሆን በራሱ ኮንፊደንስ ቢኖረው እኔ ኢንሴኩር መሆን አይደለም it is insecurity insecure ስለሆንክ ነው ራስህ ብር እንዳለው $3000 መስጠት እንደሚችል ወንድ አድርገህ ለማሳየት ብለህ $3000 አምጥተህ የምትሰጠው ነው አልገባሁም ዞረሽ ወደኔ ፖይንት ገባሽ አልገባሁም እኔ ከመጀመሪያ እያልኩሽ ቆይ ስሚኝ እኔ ከመጀመሪያ ጀምሮ እያልኩሽ ያለሁት ሰው ኮምፒቲሽን ውስጥ መግባት የለበትም ለፍቅር there is competition የምትፈልገውን ሰው ሌላ ብዙ ሰው የሚፈልገው ስላለ naturally there is a competition there is a competition የለም competition የማይወድ ሰው ደግሞ incompetent የሆነ ሰው ነው ከሌላ ሰው ጋር ብትነጻጸር እንደማትመረጥ ስታቅ ነው ኮምፒቲሽን የማትፈልገው አይደለም ቤትዬ እኔ አሁን ኢትዮጵያ ውስጥ ካለ ከአብዛኛው ወንድ መስፈርት ላይ ብታውጪልኝ ስለዚህ you want ሴቶችን ማንንም ሰው ምንም ኳሊቲ የሌለው ሰው መጥቶ ብድግ አድርጎ እንዲወስደን ነው የምትፈልገው ምንም ኳሊቲ የሌለው ሰው ሄጄ ዴት እንዳደረገው ነው የምትፈልገው ቆይ ስሚኝ ሁሉ የራሱ ስታንዳርድ አለው exactly which is why ስታንዳርድ ሲኖር there is a competition ስታንዳርዱን የሚያሟላና ማያሟላ ቆይ ስሚኝ የምትፈልጊውን ነገር የመምረጥ መብት አለሽ እኔ ለምሳሌ ስታንዳርድ አለኝ እኔ አሁን ቀይ ሴት ወዳለሁ ገብቶሻል እሺ ቀይ ሴት ብቻ ሳይሆን ጡት ያላት ሴት ወዳለሁ አይኗ የሚያምር ሴት ወዳለሁ ጸጉሯ ናቹራል የሆነች ሴት ወዳለሁ ይሄ ራሴ ስታንዳርድ ነው ገብቶሻል ይሄ ራሴ ስታንዳርድ ነው ከዛን ደግሞ አልፎ አብሮ የሚያኖረኝ ባህሪዋ ነው ብዬ ስለማስብ ጥሩ ባህሪ ያላት እግዚአብሔር የምትፈራ እኔ ልታከብር የምትችል ሴት ፈልጋለሁ የራሴ ስታንዳርድ ነው ገብቶሻል ስለዚህ ይሄ የራሴ ስታንዳርድ ሆኖ አንድ መሸጦ ባሪያ ጥቁር ወይ ደግሞ ባህሪዋ የሚያስጠላ ሴት መታ እኔን ስለወደደች መታ ኮምፒቲሽን ውስጥ እንድትገባ አልፈልግም ገብቶሻል በቃ ቫልዩሽን መናገር እኮ ነው መጣቻ አሁን ጥቁር ሴት ከመጣች በጣም የጠቆረ ሴት ነው የኔ እናት አንቺ የኔ ስታንዳርድ ውስጥ አይደለሽ ስለዚህ ላንቺ የውሸት ድሪም መሸጣ ለኔ ብለሽ ብዙ እንድትቸገር አልፈልግም first of all ማለት ነው ሰው ዴት የሚደረገው በመልክ አይደለም መብቴ ነው መልክ መምረጥ ትችላለህ አችልም አይደለም ቤት first of all ስለ ሴት ስታወራ ማለት ነው እንደዚህ መሸጦ ባሪያ ምናምን አይባልም አይደለም ስሚኝ አንቺ የምትፈልጊው አሁን እንዲ አንቺ አሁን ኢንሴኩር ነሽ ብልሽ አሁን ለምሳሌ አይ አንድ ሴት ጥቁር ስለሆነች አይ
ኢንሴኪዩር ነሽ ማለት አልችልም። ገብቶሻል? በራሷ ወይ ቆንጆ ናት ኤማ፣ በራሷ ወይ ቆንጆ ናት። ለሌላ ሰው መስፈርት ልታሟላ ትችላለች። የምትፈልጊውን ማወቅ ማለት ነው። እዛ ጋር ሴቶች ያን ማለት የምትፈልገው ነገር ፊዚካል ብቻ ከሆነ ጡት ያላት ቀይ የሆነች ምናምን ብቻ ከሆነ የምትፈልገው ኦኬ። ግን ምን አልክ? እግዚአብሔርን የምትፈራ እኔን የምታከብረኝ እኔን ዴት ካላደረከኝ ካላወራኸኝ ካልተነጋገርን እግዚአብሔርን እንደምፈራ ዴት ለማድረግ ግን መጀመሪያ ቀይ መሆን አለብሽ ጋር ለመግባት ኦኬ ኖ ፕሮብለም ኢትስ ኦኬ that's the initial attraction ኤማ አይደለ? አስጨርሰኝ ቆይ የኔን ስታንዳርድ ተይውና ያንቺ ዴት no that's what we're talking about that's a good example ስለዚህ ስለዛ ነው የምናወራው የኔን ተይውና ያንቺን ስታንዳርድ ንገረኝ አንቺ አሁን ዴት ማድረግ የምትፈልጊው ምን አይነት ሰው ነው አልነግርህም ከዚህ you already said አንተ ኤግዛምፕል ማውራት እንችላለን ቆይ ስሚ ቆይ እኔ ሰው ነኝ እኔ ዴት ማድረግ የምፈልገው ነገርኩሽ ኦኬ ለምሳሌ ብዙ ሰዎች ፋይናንስን ሊያስገቡ ይችላሉ አይደለም እኔ ሴትን ዴት ለማድረግ የመጀመሪያ ማየው መልኳን ነው ፋይናንስ ለምን እንደማይገባው አሁን እኔ አሁን ብር ያለው ሰው ነው የምፈልገው ብላ ችግር ነው ጋር የኔን እኮ ነው አንቺ ማስገባት ትችያለሽ ፋይናንሻሊ ስቴብል የሆነ ሰው ማለት ትችያለሽ የኔን እየነገርኩሽ እኮ ነው እኔ ለራሴ ከአንድ ሴት ማየው መጀመሪያ መልኳን ነው መብቴ እኮ ነው አይደል የራሴ ምርጫ ነው መብቴ ነው yes አዎ መልኳን ነው ማየው መጀመሪያ ቀይ መሆኗን አያለው ጸጉሯ ናቹራል መሆኑን አያለው የራሴ ምርጫ ነው ከዛን ጡት ቢኖራት አይኗ ቢያምር መልኳን አየው ከዛን ኦኬ የሆነች ሴት ይሄን አሟላች ብዬ ሳስብ ቶኪንግ ስቴጅ ላይ ገባለሁ እሺ አወራለሁ ሄጄ ፍለርት ላደርግ እችላለሁ ከዛን ሳቃት ደግሞ ወደፊት እኔ ልታከብረ የምትችል እግዚአብሔር የምትፈራ ቆንጆ ባህሪ ያላት መሆኑን አረጋግጥና ወደ ፍቅረኛነት ገባለሁ መልኳን አሟልታ ባህሪዋ ካልተሟላ አብሬያት አልሆንም ይሄ ራሴ ስታንዳርድ ነው ሰማሽኛ ወይ ደግሞ ባህሪዋ ተሟልቶ መልኳን የምፈልገው ካልሆነ ዴት አላረግም ያ የኔ ስታንዳርድ ነው ሁሉም ሰው እንደዛ ነው ሊሆን የሚገባው ኖ ማለት አለበት እንጂ እኔ አንድን ሴት እንደማልወዳት እያወቅኩኝ አሁን ቅድም እንዳልኩሽ ጥቁር ሴትን ልወድ እንደማልችል እያወቅኩኝ ቆንጆ አይደለችም እኮ እያልኩሽ አይደለም ሌትስ ሴ ማንን በል አሁን ለምሳሌ ጥቁር ሆና ቆንጆ እናንተ ሀገር ያለችው ሞዴል እቺ ከነቢላ ሀዲድ ጋር ምናምን የምትሰራው ቆንጆ ናት እኮ ግን እኔ ጥቁር ሴት በተፈጥሮ የማልወድ ሰው ስለሆንኩኝ እንደማልወዳት እያወቅኩኝ እንዴት ነው የሷን ጊዜ ዌስት ማድረገው በቃ የኔ መስፈርት እኮ አታሟላም nobody said that አሁን ቶፒክ ወጣሃል እኮ ስለሌላ ነገር ነው ያወራው አልወጣውም ሴቶች እንደዛ ነው ያረጋቸው ኮምፒቲሽን ነው ያወራን ያለ ነው አይደለም እኮ እየነገርኩሽ ነው አንድ ሴት ኮምፒት ማድረግ እንደማትችል እያወቅኩ እኔ ላይፍ ላይ ኮምፒት እንድታረግ መፈቀድ ኮምፒት ማድረግ አንተ የምታወራው ስለ ፊዚካል ነው ሞን listen to me አንዴ ቆይ ለመስማት ብለስማኝ ለመከራከር አይደለም አትከራከረኝ እንድትከራከረኝ አልፈልግም እንድትሰማኝ ነው የምፈልገው right እኔ አሁን እኔ let's say I'm your type በቃ ቀይ ነው የምፈልገው እንደዚህ ያላት let's say I'm your type አይደለ እኔ ኮምፒት ማድረግ እንደምችልና እንደማልችል የምታውቀው በመልኬ ብቻ አይደለም because ስታንዳርድ ውስጥ ምን አለ እግዚአብሔርን የምትፈራ ሰውን የምታከብር አለ አይደል so እሱን የምታውቀው ስታወራኝ ነው እንጂ ሳታወራኝ እንደዚህ አይደለም ስለዚህ እኔን ለማውራት obviously you're going to take my time you hear what I'm saying time on waste አረጋለሁ ኮምፒት እንደማታረግ ሳይሆን መጀመሪያ የምታሟዩ መስፈርት ስላለ okay all right መጀመሪያ የምታሟዩ መስፈርት ስላለ አይ ፖይንት አለመኖሩ አይደለም እኔ እያልኩሽ ያለሁት አልገባሽም አሁን አንቺ ስለ ኮምፒቲሽን ነው ያለው ነው you don't want to compete that's why we're talking right now you don't want to compete with another man 5-6 ሰው ኮምፒት አድርጎ ያሸነፈው ሰውዬ ቢወስድሽ አንቺ ራሱ የመወደድ ስሜት ይሰማሻል የዓለም ዋንጫ ሀገሮች በሙሉ ኳስ ተጫውተው አሸንፈው ሲወስዱት they don't feel like they earned it ስለ ቁስ ማወዳደር አይደለም ኤግዛምፕል መስጠትና ማወዳደርን ላይ እኔ ራሴን ከሌላ ሴት ጋር ባወዳደር ይወዳደር የማይወዳደር ነገር ምንድነው ቁስና ሰው ስለዚህ ያወዳደርኩኝ ሳይሆን ራስሽን ዓለም ዋንጫ ወይ ቡስ አርገሽ ኤግዛምፕል እየነገርኩ ነው I don't think like that I'm a woman I don't think like that እኔ ራሴን ቦርሳ ነኝ ብዬ አላስብም እኔ ያልኩሽ ያለሁት ምሳሌሽን ስትሰጪ
ለአንድ ዓለም ዋንጫውን ሀገራት ተወዳድረው 32 ሀገራት ተወዳድረው አንደኛው ያሸነፈው ሰው ይወስዳታል። ዓለም ዋንጫው ጋር ግን በምትኳ አታስብም፣ ቁስ ናት። አንቺ ግን ሴት ስለሆንሽ 10 ወንድ ተወዳድረው ከ10ሩ አንዱ ቢወስድሽ ራስሽ እንደ ፕራይዝ ቆጥረሽው አንዱ አሸነፈ ወሰደሽ። ያሸነፈውም ሰውዬ እኮ ጭንቅላት አለው፣ ወደፊት ይጠይቃል። አንቺን ከአንቺ ጋር መተኛ ከቻለ በቃ አንተ ስትፈልገኝ ምንም ኮምፒቲሽን so you want to if you like me you don't want to compete with anyone you just want me to be with you that's it ኮምፒት ማድረግ አይደለም ላቭ ስፓርክ ነው ብዬ ማስብ ሰው ነኝ እኔ። ሰዎች ከተስማሙ አብረው ይሄዳሉ፣ አብረው ማይስማሙ ከሆነ ደግሞ ከሌላ ሰው ጋር if I don't see ከሌላ ሰው ጋር compatible እንደሆንኩኝ ካንተ ጋር እንዴት compatible እንደሆንኩ በምን አውቃለሁ?